ቻናላችን ቤተሰቦች የሳይነሽ ልጅ ነኝ። ከዚህ ቀደም ፊት ለፊት በደንብ ተገናኝተን ነበር። ከዚህ በኋላ ሰገነት ትረካን ወይም ሰገነት ናሬሽንን የስም ለውጥ እንድናደርግበት አስገዳጅ ነገሮች መጥተዋል። በተጨማሪ እንደዚሁ ዋናው ቻናላችን ሰገነት ሚዲያ እንዳለ ታውቃላችሁ። ስለዚህ ሰገነት ሚዲያ እዛው ባለበት ዋና የትረካ ስራዎች ወይም የልብ ወለድ ስራዎች የሚቀጥሉበት ይሆናል። ሰገነት ትረካ ወይም ሰገነት ናሬሽን ግን የስም ለውጥ አድርጎ የኮንቴንት የርዕሰ ጉዳይ ለውጥ በተወሰነ መልኩ ማድረግ ግድ ብሎናል። ቻናላችን ይቀጥል ዘንድ ወደ እናንተ ተደራሽ እንሆን ዘንድ ይህንን ማድረግ አስገዳጅ ስለሆነ ነው። ስያሜውን ወደ ምን ቀየር ነው መሰላችሁ? ታሪክ ሚዲያ ብለነዋል። ታሪክ ሚዲያ በውስጡ አስገራሚ የፍቅር፣ የወንጀል እንደዚሁም የስለላ ታሪኮች ይቀርቡበታል። ፍቅር የዓለም ሁሉ ገዢ ነው። ስለዚህ የፍቅር ጉዳዮችን፣ አስገራሚ ነገሮችን እናወጋበታለን። ወንጀል አለ፣ የዓለማችን ሌላኛው ገጽታ ነው። አስገራሚ የወንጀል ታሪኮች ይቀርቡበታል። ሌላም እንደዚሁ በዓለም ላይ የተፈጸሙ አስገራሚ የስለላ ታሪኮችን እንደዚሁ የምናወጋበት የዩቲዩብ ቻናል ነው ታሪክ ሚዲያ። ከዛሬ ጀምሮ ታሪክ ሚዲያ ብለነዋልና ታሪክ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ ሁኑልን ለማለት እንወዳለን። አብሮነታችሁ አይለየን። ሰላም ሁኑልኝ።